እግዚአብሔርን ታዩ ታርፉ ከሌላው ከዚያ በኋላ ምን ይላል? በቃ ዲቴልስ መግባት ጀመረ ስለ ልብሱ። በቃ እግዚአብሔር እኮ ይህም ፐርሰናል ነገር እሱ ስለኛ ብቻ እንዲያውቅ ሳይሆን ስለ ልብሱ እንኳን እንድናውቅ ይፈልጋል። አሜን ሃሌሉያ። ከዚያ ምዕራፎች ምን እያረጉ ነው? ከዚያ ፕሬዘንስ ይልና በቃ የእግዚአብሔር ህልውና ምን አደረገ? አይቶ ደነገጠ። ፕሬዘንስ አንፈልግም። አሜን መገኘቱን አንፈልግም። እሱን ነው። እሱን ስላየ የዚያ ነብይ ታሪክ ተቀየረ። እኔ በጣም አገልግሎት አልፈልግም ነበር። ሌሊት መጥቶ ነካኝ። እሳቱ ውስጥ እዚያ ልትገለኝ ነው ወይ አልኩት። አሜን ሃሌሉያ። ስለዚህ ሰብሰብ ክንበልና እሱን እንየው። ከዚያ ፕሬዘንሱ የእሱን የማየታችን ውጤት ነው። ሃሌሉያ አሜን አሜን። ከእግዚአብሔር ቃል አነባለሁ። አንደኛ ሳሙኤል ምዕራፍ 17 ቃሉን የምታውቁት ነው። ልዩነቱ ግን ቅባቱ ነው። አሜን አሜን። ልዩነቱ ቅባቱ ነው። ልዩነቱ ቅባቱ ደግሞ በምንም በሌላ ኳሊቲ ሲያልቆብንም ሌላ ስፍራ አለው አይደል? ሌላው ሌላ ስፍራ አለው። አሜን ፕሬዝ ጋድ ፕሬዝ ጋድ ፕሬዝ ጋድ። እኔ እንግዲህ ብዙ አማርኛ አላገለግልም። ትንሽ ገልበጥ ብዬ ወደ እንግሊዝኛ ከሄድኩ አሪፍ መሆኑ ነው ወይ እንዳትሉ። ኦኬ ደግሞ እንግሊዝኛ መናገር በጣም ጥሩ ነው። አሜን። በአንደኛ ሳሙኤል ምዕራፍ 17 ከቁጥር 9 ጀምሮ አነባለሁ በጌታ በኢየሱስ ክርስቶስ ስም። 17 ከፍ ብሎ ነው ሳኦል ሲናገር ነው። ፍልስጤማዊው ሳኦል ይናገራል። እናንተም የሳኦል ባሪያዎች አይደላችሁምን? ለእናንተ አንድ ሰው ምረጡ፣ ወደ እኔም ይውረድ፣ ከእኔም ጋር ሲዋጋ ቢችል ቢገለኝም ባሪያዎች እንሆንላቸዋለን። እኔ ግን ባሸንፈው ብገለው እናንተ ባሪያዎች ትሆናላችሁ፣ ለእኛም ትገዛላችሁ። ስለ ፍልስጤምም ዛሬ የእስራኤል ጭፍሮች ኦራይት ያው እዚህ ጋር ነው ችግር አያችሁት። እንንቃ ዘንድ አንድ ሰው ስጡኝ አለ። ሳኦልና የእስራኤልም ሁሉ እንዲህ የሚላቸው የፍልስጤማውያን ቃል በሰሙ ጊዜ እጅግ ፈሩ፣ ደነገጡ። እንጸልያለን። ሎርድ ቃልን ግለጥልን፣ በልቦቻችን ውስጥ ይብሩ። ለዛሬ ብቻ ሳይሆን ለሕይወት የሚሆን ስንቅ፣ ከእስር የሚፈታ ሰማያዊ መስመር የሚያሳይ ቃል እውነት አሁን ይገለጥ። ሰብስበን በዚህ ቦታ ላይ እግዚአብሔር በፊትህ እንቀማች። በመንፈስ ግዛን፣ አንተ ተናገር፣ እኛ ዝም እንበል በጌታ በኢየሱስ ክርስቶስ ስም። እንግዲህ ታሪክ ታውቃላችሁ። ሳኦል የሚባል የእስራኤል ንጉሥ ላይ ዘመን ሌላ አንድ ደግሞ ገዢ ተፈጥሯል፣ ተነስቷል። በጣም እንግዲህ የእስራኤል የአረብ የፍልስጤም ታሪክ ያው ብዙ የምናውቀው ነው። ደግሞ በመንፈሳዊ ዓለም ብቻ ሳይሆን እኔ አንዱ በጣም ያጠናሁት የሚድል ኢስት ፖለቲክስ ነው። ወይ እርቅ የለም፣ ወይ ጦርነት የለም፣ ወይ ተሸናፊ ነው አሸናፊ። ይህ ነገር እስካሁን ተቀጠለ ነው እና እዚህ ጋር አንድ ሰው አለ ተናጋሪው እዚህ ጋር። ይሄ ሰው በጣም በፍልስጤም አገር ውስጥ ይታወቃል። ብዙ ጊዜ ሲሰበክ እንደ ጀግና፣ በጣም ብዙ ሰው ጦረኛ እንደሆነ በጣም ይነገራል። ለማን ነገር ሊጨምር መሪም ነበረ። የዚያ ሀገር ገዢ እሱ ነው። የዚያ ሀገር ገዢ እሱ ነው። በጣም በጦረኝነቱ በጣም የታወቀ ነው። ሰክሰስፉል ነው። እንዲያውም ሻምፒዮን
ሻምፒዮን ነው የሚለው። ሻምፒዮን ያው ባለ ዋንጫ ማለት ነው። ከምን የተነሳ ብዙ ግጥሞችን ተጋጥመዋል። ብዙ ጦርነትን አካሂደዋል። የተዋጣለት እንዲህ ሻምፒዮን የሆነ ሰው አይደለም። ወይ በግዝፍናው በቁመቱ የሚያስፈራ ሰው ሆኖ አይደለም። የተመሰከረለት ሰው በወታደራዊ ልህቀቱ የተመሰከረለት ሰው ነው። ከትንሽ ትግል ጀምሮ ራሱን አቅሙን እያካበተ ለዚህ ያበቃ ሰው ነው። ተፈጥሮ ያትላችለት ይመስላል። አንዳንድ ሰዎች እስከ 9 ሜትር ይደርሳሉ ይላሉ። በጣም ግዙፍ ሰው ነው። ከዚህ አይነት ሰው ማን መልእክት ይመጣል? እስቲ አንድ ሰው ላኩልኝ። ምንም አልፈልግም። እኔ ከዚህ ወገን የተመረጥኩ ነኝ። ከእናንተ ደግሞ አንድ የተመረጠ አምጡልኝ። አንድ ምን ማች የሚያደርግ አሁን የቦክስ ዓለም ትልቁ ማክሲሙሙ ያው ሄቪ ዌይት ሻምፒዮን አይደል? ከዛ በኋላ ያው ቤልት ይደረጋል። ላትሴት እዚህ ጋር አሁን ሰውየው ማንም ሊወዳደረው ሊፎካከረው የማይችል ሰው ነው። ፍልስጤም ያምንበታል፣ አርፎበታል፣ ተስፋ አድርጓል። በቃ የፍልስጤም ሕዝብ ወታደር መሆን አያስፈልገውም፣ አጃቢ አያስፈልገውም። ምንም ሰውየው ራሱ ስራውን በደንብ ይፈጽማል። ግን ችግር አለ። ምንድነው ችግሩ? እኔን የሚስተካከለኝ እኔን ፌስ የሚያደርገኝ ሰው የለም ነው የሚለው። በወሳኛው ሳይድ ደግሞ የአንድ ሰው የለም። ይህ ታሪክ እንደምታውቁት 40 ቀን ፈጅተዋል። 40 ቀን ለጦርነት ተጠራርተው ማዶ ለማዶ ጎልያድ በቃ በየቀኑ በጠዋት እየተነሳ እስራኤል አንድ ሰው የለም ሆይ? ምርጥ የተባለ የለም ሆይ? ለምን ምርጡን እንደሚፈልግ ንገራችሁ። ማወቅ ትፈልጋላችሁ? ያያችሁ ያንን ኃያል ብርቱ የሆነውን ሰው ከእስራኤል ከገደለ ሌላው ቀላል ነው። ከባድ የሆነውን ጠቃሚ የሆነውን መሰረታዊ የሆነውን ነገር ነው ጠላት ሊያጠፋ የሚፈልገው። አንተን ያቆምህን ነገር ነው ማውረድ የሚፈልገው። እግርን በጠረባ ብሎ በቃ መጣል ነው የሚፈልገው። ያቆምህን ነገር ምን ያደርጋል? ዳትስ ታርጌት ጠላት ታርጌቱን በደንብ ያውቃል። እናንተ ናይስ ልትሆኑ ትችላላችሁ፣ የሚያዝንላችሁ ሊመስላችሁ ይችላል። ነገር ግን ኦርደሩን ሊቀይረው አይችልም። የኃይለኛውን ቤት ሲያያስር የኃይለኛውን ቤት የሚመዘብዝ ማነው? ይህ የጌታ ቃል ነው አይደል እንዴ? እረኛውን ምታ ማነው? እረኛውን ምታ መንጋው ምን ይሆናል? ምንድነው በሕይወታችሁ ከእግዚአብሔር ጋር ያላችሁ ግንኙነት መሰረታዊ ነገር ምንድነው? እሱ አደጋ ላይ ነው። የጸሎት ሕይወት ሊሆን ይችላል፣ የፍቅር ሕይወት ሊሆን ይችላል፣ የአገልግሎት ሕይወት ሊሆን ይችላል። ከእግዚአብሔር ጋር የሚያገናኛችሁ ትልቁ ነገር ዛሬ አደጋ ላይ እንደሆነ እነግራችኋለሁ። ትርፍራፊ ነገር አይደለም ጠላት የሚፈልገው፣ እግዚአብሔር ኢንቨስት ያደረገበትን ነገር ነው የሚፈልገው። ትዳር አደጋ ላይ ነው። ልጆች አደጋ ላይ ናቸው። የሚጎዳህን ነገር ነው ጠላት እየፈለገ ያለ። የሚጎዳችሁ አንድ ከእናንተ ብርቱ የሆነውን አምጡልኝ ነው። አንድ ጊዜ ብቻ ሰው፣ ሁለት ጊዜ ሰው አምጡልኝ ሰው እያለ እየደጋገመ ያን ይፈልጋል። ምን ማለት ነው? መቼም ሁለት ያን ሀሳብ ሲገለጥ በጣም አስፈላጊ ነው ማለት ነው። እዛ ላይ አይደለም እንዴ? ደግሜ እነግርሃለሁ። ምን ማለት ነው? እየተሰመረበት ነው ማለት ነው። እየተሰመረበት ነው። በድንገት መዓት ታታዊ አደጋ ከሰይጣን አይመጣም። ታውቀዋለህ። you are in line። ምክንያቱም ጠላት በግልጽ ነው የሚሰራው።
እንደሚያጓራ አንበሳ ነው ያለው እንጂ ጸጥ ያለ የኮራ ዝም ብሎ አድፍቶ እኮ አይልም። እዚያው ሳይኮሎጂ ቤዳ ነው፣ ጉዳይ ስላለው ነው። በዚያ መንገድ ነው የሚመጣው፣ ግልጽ ነው የሚመጣው። አታክ ኢዝ ክሊር። ከኋላ ግን በፊት በጊንጥም ይሁን በእባብ ነገሩ ግልጽ ነው። እዚህ ጋር አምጡልኝ ንጉሥ አለ፣ ሊቀርብ አልቻለም። ከንጉሱ ምንም ሊገኝ አልተቻለም። የንጉሱ ጀነራሎች ሳሉ እዛ ጋር አንዳቸውም እኔ ያስሩ ነኝ ብለው የተነሱ ሰዎች የሉም። ታላላቅ የጦር አበጋዞች ነበሩ፣ የጦር ታሪክ ያላቸው ነበሩ። ግን አንድ ሰው ከነሱ መሃል ሊገኝ አልቻለም። ይኸውላችሁ በአንድ ሀገር አንድ ችግር ሲፈጠር ተጠያቂ ማን እንደሆነ ታውቃላችሁ? መንግስት ነው። እኔ ስለ መንግስት አወቃቀር መንግስት አሰራር ያጠናው መሆኑ እና አንድ ነገር አሁን እዚች ጋር አንድ ሰው የሆነ ነገር ቢፈጠር ጠቅላይ ሚኒስትሩ ቢሮ ነው የሚሰማው። የእሱ ስራ ይሄ ነው። የእሱ ስራ ይሄ ነው። ንጉሱ መልስ የለውም። ምን ማለት ጀመረ? ማጫረት ጀመረ። ልጁ ማጫረት፣ ጨረታ ተጀመረ። እባካችሁ ከእናንተ መሀል አንድ ሰው ካለ ልጄን እሰጣለሁ፣ ታክስ አትከፍል፣ የመንግስቴን ክፍል ትካፈላለህ። ይኸውላችሁ እነዚህ ሁሉ እኮ ጥሩ ናቸው። እግዚአብሔር መመለስ ያለበትን ጥያቄ ግን ይሄ ሁሉ አይመልስም። እውነት ነው አይደል እንዴ? ይመልሳል እንዴ? ብዙ የተማሩ ሰዎች ከኔ ጋር ተምረዋል። እግዚአብሔር ግን ብዙ ነገሮች ሲያወጣ የኔ ለየት ያለ ነው። ሁሉም እኮ ተምረዋል። ሁሉም ጥሩ ጭንቅላት አላቸው። የእግዚአብሔር መንገድ በእግዚአብሔር ሀሳብና መንገድ መስመር የሚሰራ ነው። ዛሬ ግን ወደ እግዚአብሔር መስመር እንመጣለን። ሃሌሉያ! እናንተ ደግሞ በጣም ስትቀበሉ እኔም መንፈሱ እዚህ ጋር ይነካኛል። አሜን ሃሌሉያ! በቃ ቅድም እኮ ነገርኳችሁ። ዛሬ ሌላ ሀሳብ የለም። ምናልባት የጎደሉ ነገሮች አሉ። ቁጭ ብለን እናስባቸው። ከዜሮ ወደ ሂሮ ሄድ ትፈልጋላችሁ? ፍሮም ኖበዲ ቱ ሳምበዲ። ዛሬ ሚስጥሩ እዚህ ጋር አለ። ግን ይኸውላችሁ ኤምፕቲ ያርጉ፣ ባዶ አርጉ እያሳየን ነው። በንጉሱ ዘንድ መፍትሄ የለም። በታላላቅ የሚሊተሪ ባለሟሎች ዘንድ መፍትሄ ጠፋ። እንዳለ እስራኤላውያን ኢንሊስትድ ሆነዋል። ምን ማለት ነው? ወታደራዊ ጥሪ ተደርጓል። ከአንድ ቤት 4 ሰዎች አሉ። የዳዊት ቤት ወንድሞች ተሰልፈዋል። ኦልሞስት የእስራኤል ሕዝብ ወታደር ሆነዋል። ግን አንድም ሰው ሊገኝ አልቻለም። አቤት ወታደሮቹ ዩኒፎርም ለብሰው ታይተላቸው። አሁንማ ጫናው ሲበዛ ምን እያደረጉ እንደሆነ ታውቃላችሁ? ቀስ እያሉ እያፈሩ ማዕረጋቸውን ሽላት እያደረጉ እየደበቁ ነው። ምክንያቱም እሱ እኮ የተገኘው በውጤት ነው። አሁን እዚህ ጋር እንግዲህ የተማረውን ካልተገበርን ችግር ነው። ስለዚህ ምን መሆን ተጀመረ? ቀስ እያለ ማዕረጉን እያወጣ ኪሱ መክተት ጀመረ። ሆል ኢንቫይሮንመንት እዛ ቦታ ያለው አካባቢ በሙሉ ኔጌቲቭ፣ ተስፋ የቆረጠ አንድም ተስፋ የሚያወራ ሰው የለም። እስራኤል ቤተ ክርስቲያን እንዴት ነው የሚጠፋው? እንዴት ነው የሚጠፋው? ጉልበቱን እያጎለበተ ልብ እየተሰማው እነሱን ጠዋትና ማታ ሲያሸማቅቅ ካልታሰበበት እንግዲህ ነገርኳቸው። ወይ የጦር መሪ ይምራ፣ ወይ ደግሞ የፖለቲካ መሪ ይምራ፣ አንድ ችግር አለ አገር ላይ። አገር በከፍተኛ ውጥረትና ቴረር ላይ
ሶርስ ቤተ መንግስት ነው። ተስፋ አላስቆርጥም። ትንሽ ነው፣ ሱልሜትር ትንሽ ነው። በእግዚአብሔር የመጣልን ሪሶርስ ነው። ብዙ መንገዶችን ያሳልፈኝ። አሜሪካን ሀገር ሴት ፕሮፌሰር ሆኜ ነው ተቀጥሬ ነው የሄድኩት። ልክ ኢሚግሬሽን አልፌ ፓስፖርት ሰጠሁት። የኢትዮጵያ ፓስፖርት ናት ማች ሰር ያው ታውቃችሁ፣ የአሜሪካ ፖሊሶች ኮፍጣና ናቸው። እኔ ፕሮፌሰር ነኝ። አሜሪካን ሀገር ረዘም ላለ ጊዜ ስለምቆይ የቆይታዬን ቪዛ ጨምራልኩት። ክቡር ሆይ አለ። አቤት። ይህን የሚያረጋግጥ እስቲ ዶክመንት አለ። ይኸው ብዬ መታወቂያ ለ1 ዓመት የትም ቦታ ፈቅጃለሁ። አሜን። ይቻላል። አጭር ጠባቡ መንገድ ሰፊ ነው። ታውቃላችሁ አይደል? ከማን ጋር ሲኮን ትልቁ ጦረኛው እግዚአብሔር ከሌለው there is no effectiveness የለም። እኔ ብዙ ከተማሩ ሰዎች ጋር ነው ኖረው የመጨረሻ ጨለማ ህይወት ውስጥ ያሉ ሰዎች ብዙ ናቸው። እኔ አንዳንድ ክርስቲያን ሰፖርት ስለምፈልግ በቃ ትንሽ እንደው ብረትን ይስለዋል ደስ የሚል ነገር መንፈሳዊ ነገር ስፈልግ ጨለማ ውስጥ ራሴን ሳገኝ ዋይ አንዳንዱ ራሱን ሲያንቅ አንዳንዱ ራሱን ሲገል። እነዚህ እኮ ታዋብ እኮ የተማሩ አካዳሚክስ ናቸው። ጨለማውን እግዚአብሔር ሊያሳየኝ ስለፈለገ ነው። እግዚአብሔር ብቻ ታላቅ ነው። በዛች በጭንቅ ሰዓት እግዚአብሔር በራሱ መንገድ መልስ መለሰ። ስም በሌለው ስልጣን በሌለው በማይታወቅ አንድ እረኛ ለጎልያድ መልስ ሰጠ። እረኛ ልጅ ይሄ ልጅ 13-14 ዓመቱ ነው። ዳዊት ይባላል። ዳዊት እረኛ ነው። የ7 ወንድሞች ታናሽ ነው። 8ኛ ነው። ፌርሊ ለሱ የሚገባው ስራ ምንድን ነው? ቤት ውስጥ መላላክ፣ ከዚያ ደግሞ ያው መጠበቅ፣ ከብቶች ፍየሎችን ዛሬ አሳይመንት በእድሜ ምጥን የሆነ ነገር ይሄ ነው። አባትየው ከሱ ብዙም ስለማይደር እስቲ ወደ ወንድሞች ሂድና ስንቅ አድርስላቸው። ባንክራፕት ሆነ የእስራኤል መንግስት ወታደሩን መመገብ አይችልም። በቃ ታተ ወርስ ፎር ይሄ በቃ ኮላፕስ ሪጂም ማለት ይሄ ነው። በቃ ወድቋል። ምንም የሚቆምበት ነገር የለው። ፋይናንስ የለም፣ ሞራል የለም። በቃ አንዳንድ ተስፋ የሚቆረጥበት ጊዜ የለም። ምንድን ነው ክርስትና? ወደ እግዚአብሔር አንድም ጊዜ ራሱን ሳያሳይ ሳይገልጥ አላለፈም። ግን የሚፈልገው ማን ነው? ያ ታናሹ ሰው። እዚህ ያላችሁ እዚህ ያለን በሉ ታናሹ አለ ወይ? ለምን ታናሹን እንደመረጠ ታውቃላችሁ? ልምድ የለውማ። በለበሰው ኮራ ብሎ ይሄዳል። ያችን ቤት ላይ ያለችዋን ሰደርያዋን ብለብሳት ብሎ አያስብም። ያኛው የሚሊተሪ ዩኒፎርም ብሎ አያስብም። ትክክል የተሰጠውን አፕሪሼት አድርጎ ምን ያደርጋል? በዚያ ስራውን ይሰራል። ኤኒዌይስ ጋሻ ጦሩ ምናምን እኮ ያልብሱት ሞክረው እኮ አልሰራም ለዳዊት። ለዳዊት እንዴት እንዲሰራ ተጠበቀ? ለነሱ ካልሰራ ጥሩ ቴዎሎጂ የሚጭንብ ሰው ፎርጌት ብዝበዛ አይደለም። የእግዚአብሔር ቤት የፍቅር ቤት ነው፣ የኃይል ቤት ነው። አሜን። ሌላ ሰው ይምጣ ይዋጋ ሲያልክ ቤትህን አታስበላ። ትንቢት በምርረው ዶንት ሉዝ ዩር ፋሚሊ። ሌላ ሰው ስጠብቅ አንተ እያለ ለራስ ነጻነት እንኳን መኖር አቃተ። ሃሌሉያ አሜን አሜን። ዳዊት ታሪኩን ስትመለከቱ በምዕራፍ 16 እዚሁ አንደኛ ሳሙኤል ቁጥር 13 ላይ ሳሙኤል
የትንቢቱ ቃል መሬት ውድቅ የማይል ሰው እሰይ ቤት ተላከ። እግዚአብሔር ሳይደግስ አያፈቅርም በሉ። እቺ የኛ ቋንቋ አይደለችም። እቺ አይደለችም። እግዚአብሔር ሳይደግስ አይጣለም የሚባል አናውቅም። እግዚአብሔር ደግሶ ነው የሚያፈቅረው። ለምን እንደሆነ ልንገራችሁ። የጠፋው ልጅ ወደ እግዚአብሔር ወደ አባቱ ሲመለስ የጠበቀው ምንድን ነው? ድግስ። እኔ በጣም እግዚአብሔር ኢንጆይ የማደርገው ሰው አይዶንት ኬር ማንም ሆነ ማን አይዶንት ኬር። የአንድ ሰው ካለ ነኝ ከኔ ጋር ነኝ የምትል እጅን አወዛውዝልኝ። ሃሌሉያ አሜን አሜን። ዳዊት የመጨረሻ እንዳይቀባ ያልተደረገ እንቅፋት የለም። አንደኛ ንጉሱ ራሱ ንጉስ ዳዊት ገና ትንሽ ጊታር ሲጫወትለት ፖቴንሻሉን ሲያይ ከልጆቹ የበለጠ ስማርት እንደሆነ ሲያይ ሁለት የጦር ለቀቀበት። አዳነው። ዳዊት እንዲቀባ ከፍተኛ የፖለቲካ አመራሩ ንጉሱ አይፈልግም። የት ነው ንቅንቅ የምትለው? ከዛ ቶፕ ከፍተኛ የዚህ ሀገር መንግስት ባለስልጣን እገዳ ካደረገብህ በቃ ዛሴት ሴልድ በቃ። ነቢዩ ደግሞ የሚገርም ነው። የታወቀ ነቢይ ነው ሳሙኤል። ሳሙኤል አንድም የሚስት ነቢይ አይደለም። እባካችሁ እንዲህ አይነት ነቢይ የሚሳሳት ኦኬ ትንቢት ይወድቃል። ኦኬ 7 ጊዜ ተሳሳተ። ዳዊት እንዲቀባ ቤተ ክህነት አልፈለገችም። በፊት ማን ያልፈለገው? ቤተ መንግስት። አሁን ደግሞ ማን ነው? ቤተ ክህነት። ከዚያ ደግሞ ተመልከቱ፣ ቤተሰብ ደግሞ ምን ሆነ? ሌላ እንቅፋት። አባትየው ዳዊት እንዲቀባ አይፈልግም። ማንን ያቀረበው? ኤልያብ ፌመስ ስትሮንግ አባት ነው። እንግዲህ መቼም የቤተሰብ ራስ ነው አይደል? በጣም ዳዊት መጥፎ ቤት ነው ያደገው። ለምን እንደሆነ ልንገራችሁ። ወንድሞቹ ሲሰሩት አይታችኋል። ጦር ሜዳ ሂዳንተ እረኛ ጎይ ምን ናቸው? በቃ የተረገጠ ልጅ ነው። እግዚአብሔር ከመረጠስ እድሜ ይወስናል፣ ጾታ ይወስናል፣ ዘር ይወስናል፣ እውቀት ይወስናል፣ ማንነት ይወስናል። ለዚህ ነው እግዚአብሔር የሚፈልገው ይሄ ሁሉ ዜሮ ካለ ነው። ፊልዳፕ ስታፍዳፕ በቃ ሞልተ ምናምን በራሴ ታቅም የተሞላ ሰው እግዚአብሔር ያልፋል። እንዴት አርጎ ነው የኤልያብን ትከሻ ያጎብጠው እግዚአብሔር? ለዛ አልጎብጥ ያለ 7 ስም ምንዝቱ ተሎምቶ ይሄ የእስራኤሉ ንጉሥ ሰው በጣም ረጅም ሰው ነው። እግዚአብሔር ምን ያታግለዋል? ያልፋል እኮ አልፎ ሄደ። አንተ 30 ዓመት አገልጋይ ነኝ ትላለህ፣ ከኋላ ይመጣል ሌላው ነገር ይገመታል። እግዚአብሔር አይገመት። በፍት ቢቨሪ ሰንሰቲቭ እግዚአብሔር አንተ የሚናገርባቸውን መንገዶች እኔ ሳስብ ድንግጥ እላለሁ። አንድ ጊዜ ጉባኤ ላይ ቁጭ ብዬ በጣም እግሯን የምትታመም ሴት አያለሁ። ከነጭ ካልሲ አድርጋለች። ከባለቤቴ ጋር ቁጭ ብለናል። እኔ ሰባኪ አይደለሁ፣ ኋላ ነው የተቀመጥኩት እና እቺ ሴት የታመመች ነው ሲል ጌታ ሆይ ምን አድርግ ትለኛለህ? ይኸው መድረክ ላይ ቆመ ሰው እኮ እሱ አለ። እሱ ንገረው። የተማሩት አሁን የጊዜው ሰው ነው። እንዳትፎካከሩ ከቅባቱ ጋር ከፓስተሩ ጋር ተፎካከሩ። ዶንት የእናንተ ምሪት አድርጋችሁ ወጥቶ የማያልቅ ሀብት አለ እኮ እናንተ። የሌላውን ስናይ ሆኖ የራሳችንም ቀር ያ ሰው ግን እግዚአብሔር ምን ያደርገዋል? በእናንተ ምክንያት ምን ይሆናል? ዳዊት ጦሩ በበዛ ቁጥር ምን ይሆናል? እየተከፈተ ነው። ለዓላማው ማንንም ያሳፍራል እግዚአብሔር። ይችላል። አሜን።
ያለው ሁሉ ምንድን ነው? ፌንት፣ ዲሞራላይዝድ፣ ተስፋ የቆረጠ ኔጋቲቭ ኤነርጂ ስትደውልለት ኮምፕሌን የባንክ ቁጥር ማውረድ ማውጣት፣ ጸጉር መሰጠት፣ ተስፋ ማስቆረጥ፣ ኔጋቲቭ የሚያበረታታ የለም። ብቻ ለሆይ ዛሬ ተስፋ ነው። ሁሉም ግራም ቀኝም ኖርዝም ሳውዝ ኤቭሪቲንግ ኦልሶ ኔጋቲቭ። በቃ ምንም ነገር ኤነርጂው ተበላሸ ነው። በፍርሃት ድባብ ነው ያለው ሀገሩ። ምንም ተስፋ የለም። ሪቫይቫሉ ተነስቶ እዛ እሳቱ ለቅቶኝ የምትሉ ሰዎች ልንገራችሁ፣ ሪቫይቫል እንደዚህ አይደለም። ሪቫይቫል ሰፈሪንግ ውስጥ ነው ያለ። ሪቫይቫል ፈተና ውስጥ ነው ያለ። ኦፖርቹኒቲ ያለው ፈተና ውስጥ ነው። እስራኤል በዚያ ጭንቀት ውስጥ ባትገባ ኖሮ ዳዊት አይፈለግም ነበር። ዛት አይፈለግም ነበር። አንተ ለመከባድ ታይም ለከባድ ጊዜ ነው የተፈለግከው። ምን ይላል እዛ 16 ላይ 13 ላይ 13 ሳሙኤልም ዘይት አመጣ፣ በቀንድ ዳዊት ላይ ለቀቀው፣ በኃይልም የእግዚአብሔር ቅባት በሱ ላይ ሳውል የሌለው ዳዊት አለው። ጀነራሎቹ የሌላቸው ዳዊት አለው። አማካሪዎቹ የሌላቸው ዳዊት አለው። ወታደሮቹ ወንድሞቹ የሌላቸው ዳዊት አለው። ዳዊት ቅባቱን አለው። ሃሌሉያ! Do you see the significance of that? አያችሁት? ይሄን ያህል አስፈላጊ እንደሆነ አውቃችኋል። ደስ የሚል ዜና ልንገራችሁ። በጣም ይህ አኖይንቲንግ ይህ ቅባት ግዙፍ ታላቅ ከመሆኑም በላይ እንደ ተራ ለኛ የተሰጠ ፓስተሩ ከእናንተ የበለጠ ተቀብቶ አይደለም፣ ከእናንተ በተለየ ተጠርቶ ነው። አሜን አሜን። I'm very careful. አሜን አሜን ሃሌሉያ። ጦር የማይሰራው ስታተስ የማይሰራው ኢኮኖሚክ ኦፖርቹኒቲዎች ፓወር የማይሰራው ማን ይሰራል? ፓስተር ሲያጫወተኝ ይሄ ቦታ ኦልሬዲ ተወስዶ ነበር፣ ወሳጆቹ ወሰደ። አሜን። እዚህ ጋር አላችሁ አይደለም? ታሪክን ነገር አሜን። ለብሶ ጽሑፍን ለብሶ አምሩቅ መምጣት ይቻላል። የደማ የቆሰለ የፈራ ሰው ግን አለ። አሜን አሜን። ይህ ቅባት ቫሊዩን እንድታዩ ያስፈልጋል። ለዚህ ነው እኔ የደረስኩበት ከእግዚአብሔር የመጣ ስለሆነ እንዴት ትጸልያለህ? እዚህ ሀገር ትልቁ ፖዚሽን እዚህ ሀገር ዩናይትድ ኔሽንስ መስራት ነው። እኔ እዚህ ሀገር ዩናይትድ ኔሽንስ ሰራ ነበር። ምግብ ቤት ስንገባ ሲያመሰግን አምባሳደሮቹ እንዲህ ዋይ ይሉኛል፣ ከሱ ስለመጣ። አባባ በጣም የተባረከ ታላቅ ሰው ደግ ነው በጣም ግን ለእግዚአብሔር አሳልፎ ስለሰጠኝ አባትነቱን እሱ ወሰደው። ካፒታሉ ከሱ መብለጥ አለበት ከምድራዊ። ኦኬ ዮሐንና አጣብቂኝ አገር አጣብቂኝ ላይ ናት። አብረህ ከተጣበቅ ማን ነው ባለ መፍትሄው? ኢትስ አን ኦፖርቹኒቲ። እድል እኮ ነው እየከፈተ ያለው። ክፉ ሁኔታ ምን እየፈጠረ ነው ያለው? እግዚአብሔር እንደሆነ ሰው አለው። እግዚአብሔር እንደሆነ ሰው አለው። ወየውልኝ ለአንተ ላለ ወየውልኝ። እግዚአብሔር ሰው አለው። ሰው ያጣበት
ጊዜ የለም። ይነው ኳሊፊኬሽኑ ልንገራችሁ። ብቃት እግዚአብሔር በእግዚአብሔር ዓይን ውስጥ የመግባትን ብቃት ልንገራችሁ። ታናሽነት መጥምቁ ዮሐንስን ኢየሱስ ታላቅ አለው እንጂ እሱ ምንድን ነው ስለ ራሱ ያለው? ታናሽ። የጫማው ነገር መፍታት የማይገባኝ አምሶ ናቴን ባዶ ካልሆንክ በቀር እግዚአብሔር ባለ ነገር ላይ አይጨምርም። ኦሪጂናል ኦርጋኒክ ኦሪጂናሉን ነገር ነው እግዚአብሔር ዘንድ ላንተ ያለው። ዳዊት እንዴት በእግዚአብሔር ሕዝብ ላይ ይዝታል? አሁን የምንወቃቀስበት ሰዓት አይደለም ነው የሚለው። የምንወቃቀስበት ሰዓት አይደለም ንጉሥ ሆይ፣ አሁን መፍትሄ የሚፈለግበት ሰዓት ነው። አሁን ብዙ ችግሮች እንዳሉ እሰማለሁ። ክርስትና ወዴት እንደሄደ፣ የፖለቲካ ሁኔታ ወዴት እንደሄደ ልንገራችሁ። ዶንት ጆይን ዘማ። ለምንድን ነው እንደ ህዝቡ የምንሆነው? እግዚአብሔርን ኦፖርቹኒቲ መጠቀም እየፈለገ ለምንድን ነው ስታቲስቲክስ ውስጥ የምንገባው? ለምንድን ነው የምንደመረው? መንፈሳዊ ሰው አይደመርም። ኦኬ፣ መንፈሳዊ ሰው ሂሳቡ ወዴት ነው ያለው? እዛ ነው የምትደመረው። እኔ በምድር አልደመርም። አሜን። አይ የሚያስከፋው ሰው ካለ እንግዲህ አም ሶሪ። ዳዊት በሰማያዊ ሪሶርስ ላይ ዲፔንድ ሆኗል። በችግሩ መካከል ምን ሆኗል? እግዚአብሔር ሪሶርስ፣ እግዚአብሔር ምንጭ፣ መንስኤ፣ መንገድ ምን ሆኗል? ነገሮችን እያየ ነው። እግዚአብሔር በሱ ላይ ያስቀመጠውን ቅባት ምን ማድረግ አለበት? መፈተሽ አለበት። ምን መሆን አለበት? መፈተሽ አለበት። አንዲት ሴት ትደውልልኛለች፣ አሜሪካን ሀገር። ልጄ ኮማ ውስጥ ናት፣ ሆስፒታል ተወስዳለች። እባክህ እንድትጸልይልኝ እፈልጋለሁ። ቆይ ጌታዊ ምንድን ነው ስራ? ይሄማ ፕሪስክሪፕሽን ድራግ አዲክሽን ነው። እኔ ሜዲካል ሰው ነኝ እና በቃ የአዲክቲቭ ናት ለሜዲኬሽን መድኃኒት፣ ይሄ ፔን የሚገል መድኃኒት እና እኔ ብቻ አንቲ ፔን ነው የምትሉት። እሱ ብዙ ጊዜ ሰውነታችን አዳፕት ሲያደርግ በቃ ይቀንሳል። ያ ህመም ምን ያደርጋል? እየተቋቋመ ይመጣል። ምን ማለት ነው? ድራግ ነው፣ ሱሰኛ ናት እኮ። ኖ እንደዛ አይደለችም ልጄ፣ አይደለችም አባው። በቃ እኔ ከዛሬ ጀምሮ የእግዚአብሔር ሰው አይደለሁም አልኳት። ይኸውላችሁ ፈረንጆች አሳየዋቸው፣ ብዙ ጣጣ ካላደረጉ ይከተሏቸው፣ ስራ ይላሉ። ልጅቷ ገባች፣ ዲያግኖሲሱ ተጀመረ። ብዙ አይነት ድራግ ኦቨርዶስ በደሟ ውስጥ ተገኘ። እናትየው ልጅሽ ብዙ መድኃኒት ወስዳ ነው። ዶክተር አለቀን ያዘዘላትን በወረድ ያዘዘላትን በአንዴ ቅማም ነው ምክንያቱ አላርካ አላት። ደወለችና ዩአር ራይት አለች። በእሱ ራይቱን ታዩ፣ መፍትሄውን ግን ደግሞ ልንገርሽ። አሜን። ዝም ብሎ ችግር ተናግሮ ከሄደ ምን ዋጋ አለው? ችግሩንማ ጠላት ይናገራል፣ የፈጠረው እሱ ስለሆነ። እንቀጥል እንዴ? አሜን። ከዛ ምን ልበላት? ጌታ ወይ ፖስት ካርድ ላይ ዩአር ፍሪ ብለህ ጻፍላታል። መስሪያ ቤት የወረድኩና ፖስት ካርድ ገዝቼ ዩአር ፍሪ ኢን ዘ ኔም ኦፍ ክርስቶስ እና ስጫት አልኳት። ከሆስፒታል መታ ከኔ ወረቀት ትወስዳለች። እንኳን ሆስፒታል ያልሆንኩ ያን ቀን እኔም በስራ ምክንያት ሆስፒታል ልሆን ስለሚችል እንኳን ያልሆንኩኝ። ከዚያ እሱን ደብዳቤ ፖስት ኤንቨሎፑን ይዛ ሄዳ ከፍታ አኒ የስ አንቺ ድራግ ትወስጂ ነበር እንዴ? አዎ ማሚ፣ ያውም እኮ ፋርማሲ ሰብር ታስሬያለሁ አለች።
እሱ አስገድዷት ምን አድርጋለች? እናትየው ቀጠቁት። ከ18 ዓመት በኋላ ከሆንክ ያንተ ሪፖርት ለቤተሰብ አይነገርም። እግዚአብሔር እውነተኛ ነው። አሜን። ለራስ ጀስቲፊኬሽን አይደለም። እግዚአብሔር እውነተኛ ይሁን። እውነተኛ ነው እግዚአብሔር። መፈተሽ አለበት ቅባቱ። ታይትም ጋር ችግር የለብኝም፣ ግን ያንን የሳውል ጀነራሎች ታይትሉ አልሰራም። ሆኖ መገኘት ይጠይቃል። ሆኖ መጠየቅ ይጠይቃል። ክርስትና እኮ ሰዎች ሆኖ መገኘትን ስላላዩ ነው። ምን ይጠይቃል? አንድ ኩራይስቱ ገባው። ይኸውላችሁ ትንሽ አበሾቹ ገፉኝና ወጣው። ጌታ ምን አለኝ? ከፍ ወዳለ ቦታ ወስድሃለሁ። ከዚህ ከፎካካሪ ጋር ከመንደር ጋር ምን ትሰራለህ? እኔ ሁሉን ኦሪጂናል ነገር ያደረጉ የጀመርክ ሰራው ጨርሱ። ፍናይ ሰው ነው። ልክ በቃ ጅራታቸውን ቆልፈው ጥሩ ሰው ሆኑ። ጉድና ጅራት ምን ይሆናል? በእግዚአብሔር ነገር ላይ አትቅኑ። የእናንተ አላ የእናንተ ቤት አስቀምጣችሁ አይወረስም፣ አይወረስም እኮ አሜን። ከፍ ወዳለው ቦታ ከዚያ እኔ መድረክ ላይ ቆሜ በህልሜ እኮ ነው ልንገራችሁ። መድረክ ላይ ቆሜ ሰው ሁሉ ተነስቶ እናንተ ማለት ነው እዚህ ተቀምጠዋል። ይሄ ባዶ ነው። እኔ እዚህ ቆሜ አንዱ ጃኬት ይጎትታል፣ አንዱ ልንጠራራ ማይክራፎን ይፈልጋል። ድምፅ መጠነ ሰለሞን የሳ ታያለ የሚሆነው አዎ ጌታ ምንድን ነው? ፑልፒት ነው የፈለጉት። ስጣቸው፣ ከፍ ወዳለ ቦታ ወስዳለሁ አለ። ሃሌሉያ ባረኳቸው። እንኳን ተነሱ አለበለዚያ እዛቸው አማርኛን ስቆረቆር ነው ነበር። 320 ሚሊዮን የአሜሪካ ህዝብ ሚሊዮን ነው። እኔ እኮ መንገድ ላይ ሲል ይጮኻሉ። ፈረንጅ አጋንንት የለውም ካላችሁ ፓስተር ስንት ብዙ ነው ያየኸው ነገራችሁ። ብዙ ቪዲዮዎች ነገር አሳይቻለሁ አይደል? ነጭ ቁጥሩ አይደለም፣ አጋንንት ነው። ያገኘበት ቦታ ይወሸቃል። ከብት ውስጥ ይወሸቃል። አሜን። ዩሲ በምንም አይነት አናሊሲስ በሰው የሚሰራ አይደለም። እስራኤልን በዚያን ወቅት የገጠማት ጉዳይ ሆኖ ወደዛ እንግዲህ የአንተ ጉዳይ እዚህ ዴት ላይ ደርሷል። መውጫ የሌለው መንገድ ላይ ነህ። አቤት የአንተ ነገር ለእግዚአብሔር የተመቸ ነው። እንድትመቻች አይደለም። እዚሁ አዲስ አበባ ላይ አንድ የሰላም ቤተክርስቲያን ወንጌል እንዲኖር አይደለም። ተመቻቹ። መንፈስ ቅዱስ መጣ። በጴንጤቆስጤ ቀን ፈሪ የነበሩ ደፋ ሆነ። እስር ቤት ገጥሎ መውጣት ጀመሩ። እዚያ ሲመቻቸው ስደቱ መጣ። ምን ይሁን ትበታተናል። ግን መነሻን አትርሳ። እኔ የገዛኝ የውላችሁ ወንድማችን ፓስተር ታሪኩ በግል ላይ ያውቀኝ እሱ ሲያገለግል ቅባቱን ገዛኝ። በኢትዮጵያ ፔንቴኮስታል ሂስትሪ ውስጥ 50 ዓመት ቢሆን ሂዝ ፓይነር። አሜን አሜን። ዝም ብሎ እጅ በመጫን የሚመጣ ቅባት የለም። ያንን ነገር አንድን ለማድረግ መሰራት አለብን። ክብር አንድን ማድረግ አቅቷቸው ከሆኑ ቅባት ሙሉ ሲያደርጉት አንዳንዴ ዓለማዊ ይሻላል ክብር ለመኖር። ክብር ጋር መኖር አስቸጋሪ ነው። ክብሩን ክንኬት እንደመጣ ይሁላችሁ። እግዚአብሔርን እንደዚህ ያልኩት አንድ ጊዜ ተጠቀመብኝ አልኩት። እስቲ ስንቶቻችሁ እግዚአብሔር ሊጠቀሙባችሁ እስቲ የሚለው እስቲ እግዚአብሔርን ተጠቀመብኝ ብላችሁ የምታውቁ ሰው እስቲ እጆቻችሁ በጣም ከፍ አድርጎ። ዛሬ በጣም ጥሩ ዜና የለኝም ለእናንተ። ሃሌሉያ። እኔ በቃስ ጌታ ሆይ ተጠቀመብኝ ስለው ሌሊት መጣና ተጠቀመብኝ አትበለኛል። እንዴት ማን ተጠቀመብኝ ብሎኝ ተጠቅሜ አውቃለሁ አለ። እንዴት ሙሴ ተጠቀመብኝ ብሎኛል አለ። አላለኝ ብሎን እንዴ ያውቀዋልስ እንዴ? አብርሃም ተጠቀመብኝ ብሎታል እንዴ? የት ነበረ? ፓጋን አዛም ሳውል በኋላ ጳውሎስ ተጠቀመብኝ ብሏል እንዴ?
አሳዳጅ አልነበር? እሱን ገለጸልኝና ጠበቀኝ። ይሄ እንግዲህ እኔ በህልሜ ውስጥ ኮንቨርሴሽን ሳደርግ ነው። እሺ ታዲያ ምን ልበል ስለው እኔን ለማወቅ ጠይቀኛል። በእንግሊዝኛ እንደዚህ ነው፣ ዶንት አስክ ሚ ቱ ዩዝ ዩ አስክ ሚ ቱ ኖ ሚ። እግዚአብሔርን ሳያውቅ የሚያገለግል አለ ማለት ነው። ከአገልግሎቱ በፊት እኔን እውቅኝ ነው ያለ። እኔ ታንክ ዩ ጂሰስ። በቃ ከዛ በኋላ እግዚአብሔር ለካ ፖቴንሻላችንን ያውቅ። እገሌን ስላየን እኮ እንደሱ መሆን አንችል፣ አልተጠራንም። እያንዳንዱ የአካላችን ብቃት ስትመለከቱ ኢት ኢዝ ሶ ዩኒክ ሶ ዩኒክ። እዚህ ጋር ዩሮፕ ምናምን አይነት ነገር ነው። እንዴት ይሄን አለኝ ይሰማል አይሰማም? what's so niche about it? ከእግዚአብሔር የተቀበልከው ያማረ የተቀባ የተከበረ ኢፌክቲቭ ነው። እዚህ የመጣ ነው የሰው ልንፈልግ አይደለም። እዚህ አብረን አንድ ላይ ልናገናኝ ፍሎ ልናደርግ ነው። እኔ የመጣሁት አንድ ነገር የማይጨምር ከሆነ አሞስቲኝ ታይም አሞስቲኝ ማይ ታይም። ስለዚህ ዳዊት እሱ ላይ የሆነውን ቅባት ስለሚያውቅ በሱ ላይ ያለውን ኃይለኛ መገኘት ስለሚያውቅ ዛሬ ይህንን እተገብራለሁ። ያውላችሁ መቀባታችሁ በምን ታውቃላችሁ? ካልሰራችሁበት። እኔ የዶክትሬት ዲግሪ ጨርሼ አልጠበኩም። ስራ ሳገኝ ነገ ወደ ኒውዮርክ ስለሚሄድ አለኝ ፈረንጁ። እባክን ክላስ ግባልኝ አለ። ዶክተሮች ናቸው። ደነገጥኩ በጣም። ሰውዬው ኦኬ ያው ክፍል ገባሁ። ምንም የማውቅ አልመሰለኝም። ግን ኦልሬዲ 11 ዓመት ተምሬያለሁ። ግን ምንም የማውቅ አልመሰለኝም። ከዛ ሄጄ ትንንሽ ቀንዳንድ ጥያቄዎችን ጠየኳቸው። ይሄ እንደዚህ ይሄ ነገሮች እንደዚህ ነው። ይሄን ከበር አድርጋችኋል? አላረግም። ይሄን ታውቃለች? አናውቅም። እኔ ያውቃለሁ ማለት ነው። እኔ ያውቃለሁ ማለት ነው። አያችሁ እንዴት አሸማቆ እንደያዛችሁ እንዴት እንደሚይዘን አያችሁ። ስንት ዓመት የተለፋበት ጸሎት እኮ ተይዞ ቁጭ ብለዋል። ምክንያቱም አንተ እኮ አታደርግም ስለማትችል ነው ይላል። ብቃቱ እኮ ኦልሬዲ ዜሮ እኮ። አሁን ኤክስፕሎይት ማድረግ የቀረው ያ የኢትዮጵያ ነዳጅ ቢወጣ ጥሩ ነው። አሜን። ብዙ ዘመን ሰምተናል። አሜን ሃሌሉያ። ስለዚህ ዳዊት መቀባቱን ያውቃል። ወደ አክሽን ደግሞ መሄድ አለበት። ራፍቶ ጎይንግ ቱ አክሽን። ዝም ብለን በቃ እኮ ቀድሰን ስመን መሄድ አንችልም። ሁኔታው አስቸጋሪ፣ ሁኔታው ፈጣን፣ እርጀንት ኤመርጀንሲ ነው። የህይወት ጉዳይ ነው። እግዚአብሔር ሌላ አማራጭ ነው። ያን የተቀባው ሰው ከማሰማራት ውጭ እናንተ ቢያንስ ቅባት በጣም ፍሪ በሚሰራበት ቦታ ነው ያላችሁት። እኔ ገና ዞር ብዬ ነው አንድ ቸርች ሄጄ እግዚአብሔር በኃይል ሲሰራ ከፓስተሩ ሚስት አጋንንት ይጮኻል ከነጮቹ። በቃ ለመጀመሪያም ለመጨረሻ ጊዜ የምጋበዝበት ያኔ ነው። አይጠሩም፣ ይፈራሉ። ከዚያ በኋላ እኔ ግን ያቺ ኦፖርቹኒቲ ልክ ስትመጣ ስለማላገኛት ጌታው ዛሬ ከኔ ጋር ነው። አንድ ጊዜ እንደው ላስተካክል ፈለኩ ከጌታ ጋር። እስቲ ቆይ ላመቻችን ላልኩትና እስቲ ዛሬ አጋንንት እንዳይጮህ አድርጋለሁ እና ኩል ነፃ በቃ ደስ የሚላቸው መሴጅ ልስበክ በቃ ዛሬ ብዬ ተዘጋጅቼ ሄድኩ። ዛሬ በቃ እኔ I don't deal with demons anymore። ከዚያ ልክ ጉባኤ ውስጥ ገብቼ ማንም ኳላ ገብቼ ከፊት ከኳይሩ ሮጣ መጣ አፈጠጠችብኝ። እንዳትሄዱ ዛሬ እንዳትረብሹ ቃሉ ብቻ ነው መሰከው ታዛጋ ቃላልኩ
ሶርቦት በጣም ወሳኝ ተፈላጊ ሰው ናት። ከዛ ቆንቁና በቃ ይሸፈናል ምናምን ነው መጋረጃ መጡ ጋንት ሲወጣ እንዳይታወቅ ባክ ጂሰስ ዲድ ኢት ፐብሊክሊ ማን በፊት ለፊት ነው ያደረገው አይደል እንዴ? ስለዚህ ዳዊት በሕዝቡ ፊት ነው ከተቀባ ቅባቱ ፊት ነው ሲባል በሽጉ በመወሸቅ የሚሆን ነገር የለም። እስክትገለጥ ትደበቃለህ፣ ስትወጣ ግን በደንብ ነው የምትወጣው። you have to ቅባቱ የሚገልጥ እግዚአብሔር ይባረክ። አሜን። ከዚያ በኋላ ዳዊት አንድ ጠጠር አወጣ። በማን እጅ ነው? በተቀባ ሰው እጅ ነው። ዳሴት ጠጠር በለው እንጨት በለው ጭቃ በለው እንዳዝማተ ጌታ ኢየሱስ ክርስቶስ ጭቃ አውጥቶ ምን አደረገ? ሰውየው አይን ውስጥ ምን አደረገ? ሰራ፣ አይን ሰራ። ዋናው ምንድን ነው? ቅባቱ መገኘቱ። በተቀባ ሰው እጅ፣ በተቀባ ሰው እጅ እግዚአብሔር ያለ ማውድ መንገራቸው። አሁን ጌታ በጣም የተነገረኝ ይመስላል። አንዳንድ ሰዎች ነግራቸዋል። ኦኬ አንድ ጊዜ አንዲት ሴትዮ ትደውላለች ከሺካጎ ትደውላለች። ይሄ በጣም ነው የትውልድ ዘመን ነው። እኔ 2 ሰዓት ይጫዋል ሌሊት ከምሽቱ 8 ሰዓት ይጫዋል። ለሰው እንዳትናገር አሁን ኮንቱ ኮሚት ሱሳይድ ፕሮፌቲክ ኢንፎርሜሽን ምን እንዳልከው ገባችሁ? በጣም ሚሊዮነሮች ናቸው። እኔ አሁን ራሴ ልገል ስለሆነ የምትሰጠኝ ነገር አለ ወይ? አዎ እንደምሰጥህ አንተ ቶሎ ውጣለሁ አለ። የደወለልኝ ማን ነው? አሜን አሜን። ዩሲ አቨኒዎቹን መጠቀም መቻል ያስፈልጋል። ልጄ ከ5 ዓመት በፊት በመኪና አደጋ ተሰባብራለች አለች። ሴትዮዋ ስልክ ላይ ተሰባብራለች፣ እንደ ጎማ ነው የሆነችው አለች። ጀርባዋ ገብቷል፣ እጇ ገብቷል፣ እግሮቿ እንደ ጎማ ነው ሮል የምታደርገው። 4-5 ጊዜ ሽንት ቤት ሌሊት እንወስዳታለን። 5 ዓመት ሚዝሪ። እባክህ የእግዚአብሔር ሰው ሄልፕ ሚ አለች። እኔ ልጆች አባት ነው። ይህን ያህል የልጅን ሰቆቃ መስማት ስለማልችል ስቶፕ አቁሚ እሺ አለች። ነገ ጠዋት ገና ሆና ትነሳለች። አሜን። ስልኩን ዘጋው። አሜን የለም፣ ሃሌሉያ የለም። 5 ነበር የምትነሳው አይደል እንዴ? ሌሊት ተሌሊቱን ተኝታ አድራ ከቀኑ 5 ሰዓት ላይ ማለት በእናንተ ስንት ነው? 5 ሰዓት 5 ሰዓት ላይ ተንጠራራች። መንጠራራት የለባትም። አሜን ሃሌሉያ። ማሚ ወትሳቢ ወይዶኖ እንደዚህ ይሆናል ብሎ እንዲያውም እኛ ተናደን ወይ ጨርቅ ይልካል ወይ ነገር ያደርጋል ብሎ ስጠብቅ አለኛ እጅ ብቻ መጫን እኮ አይደለም። አሜን። ድንጋይ አይደለም ጎልያድን የጣለው፣ ዳዊት ጎልያድን የጣለው በቅባቱ ነው። ሃሌሉያ። ያንን ማንም ሊቋቋሙ ያልቻለው ነው በቅባቱ። The most powerful weapon in the universe is anointing. አሜን። የት ነው ያለው? ሁልጊዜ አንገት መስበር፣ ሁልጊዜ ትገኛሉ። የጸሎት ትገኛ በአስተር ዛሬ ጸልይልኝ፣ ነገም ደግሞ በዚህ መጣብኝ፣ በዛ ሄደብኝ። ሪሴት አሜን። ምንም ይሁን ምን አዲስ ነገር ሊጀመር ከፈለገ ከባዶ ሰው ነው እግዚአብሔር የሚጀምረው። ካልተለማመደ ሰው ነው እግዚአብሔር የሚጀምረው። 1-2 ይጠሩኝና ይቀራል። እኔ ደግሞ አይከፈለኝ። እኔ እግዚአብሔር ረድቶኛል። አይ ዶንት ኬር። የማንም ጥገኛ አይደለሁም። ይህ በትዕቢት አልላችሁ። እኔ በጣም ነው የሚያሳዝን። እግዚአብሔር ላይ ዲፔንድ ሆኖ ቤተሰብ ያለው አገልጋይ ቤተክርስቲያን በጠበጥ ተደረገ ተብሎ ልጆች ትምህርት ቤት መንገድ ላይ ከቤት ሲወጡ ምንድን ነው አሕዛብ እንኳን ይሄን ያደርጋል እንዴ? ሁማኒታሪያን ኦርጋናይዜሽንስ ምንድን ነው ይህን የሚሰበስቡት አይደለም እንዴ? እኔ ግን ቢጠሩኝ ባይጠሩኝ አይ ዶንት ኬር። እኔ ግን ጌታ ምን እንደምለው ንገራችሁ። ጌታ እኔ እኮ ያንተ ቲፎዞ ነኝ ይለዋል። እኔ ያንተ ቲፎዞ ነኝ። ስትሰራ አንተ ስታይ የሚከው ቀድሜ
ነው። አሜን። በቃ ምንም አልፈልግም። አንዳንዴ ምን እንደሆነ ታውቃላችሁ? የሚገባውን ምልክት ስጠኝ። እኔ በጣም ኦራል ሮበርት የሚባል ዩኒቨርሲቲ ውስጥ ነው የማስተምረው። በጣም ትልቅ ኢቫንጀል ኦራል ሮበርት ማለት እዚህ ቁጭ ብለህ አይን የሌለ ሰው አይን ይወጣል በሱ አገልግሎት። እስቲ እግዚአብሔር ሆነን ተጋብዬ፣ ምክንያቱም እግዚአብሔር ቤት ነው ደግሞ እየተከፈለ ሊያገለግል እና አንድ በመንገድ ላይ ከዚህ ቀጥሎ የዚህ ዩኒቨርሲቲ ፕሬዝዳንት ማን እንደሆነ ማወቅ ትፈልጋለህ? መንገድ ላይ እየሄዱ አዎ ጌታው ስሙን አልጠራው እንደዛ ብሎ ሲነግረኝ ለባብሊት ስለኝ ከወር በኋላ እሱ ሰውዬ ከየት መጥቶ he became the president። ለእኔ ጥሩ ነው ለእምነቴ፣ ለእኔ ጥሩ ነው ለእምነቴ። ይሄ ብቻ አይደለም የማምነው፣ ይሄ ደግሞ የሚሆኑ ነገሮችን ነግሮናል። ድምፄን ትሰማለህ ያለው በሐዋርያው ዘመን ለሐዋርያቱ ብቻ ነው እንዴ? ለእኔም እኮ ነው። ትንሽነቱ ዋዛን አያስፈልግም። ትልቅነት አልሰራም። ትልቅ ትከሻ አልሰራም። ለንጉሱም አልሰራም። ትልቅ ጋሻ፣ ትልቅ ጦር አልሰራም። ስለዚህ ፊዚካል ስታችሁ has nothing to do with your spiritual success። ምንም አይገናኝም። መንገዱ ሌላ ነው። እሱ በእግዚአብሔር ቅባት ባለው እምነት ጎልያድ ላይ አንዴ ሲሰነዝር ቅባት አይሳሳትም። እግዚአብሔር እንዴት ይሳሳታል? ኖ ዌይ ሊሳሳታቸው። ቅባቱ ከመጣ በኋላ ወደ ተግባር ሄደ ዳዊት። ወፍ መሰልኩ፣ ውሻ መሰልኩ፣ በዱላ የምትመጣብኝ ቅባት ያለው ዱላ ቅባት ከሌለበት ታንክ ይበልጣል። የሶሪያ ሰራዊቶች ከበቧቸው። የኤልሳዕ አገልጋይ በጣም ፈራ። እንዴት በኩራት መኖር እንዳለብን ግን እናውቃለን። እንዴት በኩራት በዝና መኖር ግን እንዳለብን እናውቃለን። የኔ ታናሽ ወንድም መንፈስ ቅዱስን በሚሞላበት ጊዜ ቤት ውስጥ እሳት እኛ ቤት ሳይሆን ጎረቤት ፈንድቶ ሴትዮዋ ከቤቷ ርቃ ሸሸች፣ እሳት እያለች። ሃሌሉያ! ኢምፓክት ነው ክርስትና። ውይይት አይደለም፣ ድርድር አይደለም፣ የካውንስል ጉዳይ አይደለም። እዛ የሚሊተሪ መማክርት እዛ እኮ ዴት ኤቭሪቲንግ ያውም ደሞዝ ጭማሪ ነው ተሰጥቶ ምንም አልሰራም። አሜን። ቅባቱ በቂ ነው በሉ። ቅባቱ ብቻውን በቂ ነው፣ ሌላ አያስፈልግም። አንተ ተዘጋጅ፣ አንተ ተዘጋጅ። ቅባቱ በቂ ነው። የጌታ ኢየሱስ ክርስቶስን ታሪክ ስንመለከት ከዛ በኋላ እንጸልያለን። 30 ዓመት ምድር ላይ ኖሯል። 30 ዓመት 33 ዓመት ላይ ኖሮ 30 ዓመት አንድ ተአምር አልሰራም። ንገሩ፣ ሰርቷል? ቁርአን ካላነበባችሁ በቀር ሳምቲንግ የሚለው ነገር አለ። እሱ ትክክል አይደለም። ምክንያቱም መጀመሪያ የተጻፈው በመጽሐፍ ቅዱስ ነው። ቁርአን የመጣው ከ700 ዓመት በኋላ ነው። እንረጋጋ። 7 ሴንቸሪ 7000 years እውር ነበር አልነበረም? 30 ዓመቱ ምድር ላይ ሲኖር ነበር አልነበረም? እዚህ ነበር አይመጥሩ። እውራን ነበሩ አይደል? አጋንንት የያዛቸው ነበሩ አይደል? ሚራክል የሚፈልጉ ሰዎች ነበሩ አይደል? ጌታ ግን አንድ ነገር አድርጓል? አላደረግም። ለምን እንደሆነ ቅዱስ አይደለም ኃጢአተኛ ነው ልንል አንችልም። ቅዱስ አምላክ ግን ምን እንደሆነ ጠብቁ። ልክ በ30ኛው ዓመት ላይ በዮርዳኖስ ወንዝ ላይ አንድ ነገር ሆነ። እሱ ሲጠመቅ ከላይ መንፈስ ቅዱስ ምን አደረገ? ወረደበት ይላል። ከዚያ በኋላ በሉቃስ ምዕራፍ 4 ቁጥር 18 ላይ የእግዚአብሔር መንፈስ በእኔ ላይ ነው ቀብቶኛልና፣ ከዚያ ድሆች መንገድ እንድሰብክ፣ የታሰሩ መፈታት፣ ለዕውራን ማየትን፣ ለተቀበሉ ነፃነት ማውጣት፣ የጌታን መልካም ቀን አውጅ ዘንድ ምን ሆነ?
ኮንዲሽኑ ተሟላ። ይሄ እኮ ለ700 ዓመት የተቀመጠ ተስፋ ነው። ማንም የሃይማኖት ሰው ማንም ነቢይ ነኝ ባይ ይሄ እኔን የሚመለከተኝ ያለ ሰው የለም። ያለ ጌታ ለኢየሱስ የተቀመጠ እሱን መመንዘር የሚችል ማን ነው? በመንፈስ ቅዱስ ኃይል ስለሆነ ጌታ ኢየሱስ ክርስቶስ ነው። ስለዚህ ክርስቶስ ከዚያ በኋላ ስትመለከቱ ጌታ ኢየሱስ ብቻ አይባልም፣ ኢየሱስ ክርስቶስ ነው የሚባለው። ክርስቲያን አዳኙ ክርስቶስ ማለት አዳኙ ኢየሱስ አዳኙ ነው። ክርስቶስ ማለት የተቀባው ነው። የተቀባው ክርስቶስ ምን አለ? አሁን አሳይመንት አለኛል። ይሄ ዛሬ ተግባሩ በጆሮአችሁ መስራት ጀምራል። እዛ በሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ጴጥሮስ ይሄንን ይመሰክራል። የናዝሬቱ ኢየሱስን እግዚአብሔር በመንፈስ ቅዱስና በኃይል ቀባው፣ መልካምም እያደረገ አጋንንቶችን እያወጣ ድውዮችን እየፈወሰ እየዞረ መልካም አደረገ ይላል። ሃሌሉያ! He came to the point now. ቅባት ጎተራ አይፈልግም። እግዚአብሔር ካልሰራበት it is not working። እዚህ ምኒልክ ሆስፒታል እኔ የዛሬ 30 ዓመት ሰማያዊ ዩኒቨርሲቲ ተማሪ ነበርኩ። እዚህ የወንድሜ ጓደኛ ዶርም ጠዋት ሲጸልይ ሂድና እሱ ዶርም ሂዳለ መንፈስ ቅዱስ እዚህ 6 ኪሎ ዩኒቨርሲቲ ማለት ነው። ሲሄድ ማንም ሰው ተሳሳትኩ። ግፊቱ ግን አለ። ግፊቱ ግን እዚህ ጋር አለ። ከዚያ ወደ ቤት አስተዳዳሪዎች ፕሮክተሮች እጅ እነዚህ ልጆች ሄዱ ስላቸው አንዱ ታሞ ሚኒሊክ ሆስፒታል አደጋ ተወስደዋል ተባለ። ኦኬ አማይ ወርታይ አሜን። ከዚያ ያው ተማሪ ነኝ። ከ6 ኪሎ ሚኒሊክ በእግሬ ሄድኩ። ፈረንጆች ስነግራቸው እንዲህ ይሄ አይገባቸው ወይ ግን እነግራቸዋለሁ። ይሄን በጣም ስዊት ስቶሪ ነው። ስራ ብሬክ ላይ ይሄን ስናወራ እስቲ አንድ ቀን አዳራችሁ ተነስተውና ይሄንን ብቻ ልስማ ይላል። ማን እንደው ቂጣዝማተ ሰከንደሪ ነው እሱ ሰከንደሪ ስናነሳሳ ከዛ ሄድኩ። ሲሄድ ወንድሜና አንድ ሌላ ልጅ ኢመርጀንሲ እንትን ውስጥ ናቸው። ምንድን ነው ስላቸው አብርሃም እኮ ሞተ። ምን ነው? ስሊፒንግ መድኃኒቶቹን ጠጣ፣ ሁሉንም ዋጣቸው፣ የእንቅልፍ መድኃኒትም ማለት ነው። እና እዚያ ተኝቶ ነው ይባል ለካ እሱ ኦቨርዶዝ ሆኗል። እኔ ለመጀመሪያ ጊዜ የሞተ ሰው ሳይ ቤተሰብ ተደውሏል፣ ሰውነት ውሰዱ ተብሏል፣ ሁሉ ነገር ተደርጓል። ከዚያ እኔ ውስጥ አለ። አሁን እንግዲህ ሊገርማችሁ ነው አይደል? እንጸልይ ስላቸው ሞተዋል እኮ ነው የምልህ አለኝ። ጸሎት አልሞተም፣ ሰውየው ነው የሞተው። ሃሌሉያ! ከዛ ይልኩና አብርሃም በጌታ በኢየሱስ ክርስቶስ ስም ተነስ ስም ውሃ አለ። ውሃ አለ። ኧረ ቆይ ይፈታ በደንብ እያወጥቼ በደንብ ውሃ ስጡኛል። ደነገጡ እዛ ነርሶቹ። በቃ ምንድን ነው ማየቀው ነው። ኧረ ሌሎቹ ለምን አያስነሳም? ይሄማ የናዝሬቱ ኢየሱስ ነው። አሜን። ከዚያ በኋላ እኔ ወደ ክላስ ተመለስኩ። እሱ እንግዲህ ኦልሬዲ ሪፖርት ተደርጓል። 4 ሰዓት ፈጀ እሱን ፔፐር ለማስተካከል። ከሰዓት በኋላ ወደ 6 ኪሎ ዩኒቨርሲቲ መጣ። ሌላ ጥሩ መልካም ዜና ልንገራችሁ። ዛሬ አብርሃም አሜሪካን ሀገር ነው ያለው። 25 ዓመት አሜሪካን ሀገር እየኖረ ነው። አሜን። ቅባቱ ይዞባችሁ ይሄዳል። አኖይንቲንጉን እዚህ ይለቀቅ አይደል እንዴ? ዛሬ በሐዋርያቶች ላይ የመጣው ያ ቅባት በጌታ በኢየሱስ ክርስቶስ ላይ የመጣው ያ ቅባት ነው። በዳዊት ላይ የመጣው ያው በጌታ ኢየሱስ ክርስቶስ ላይ የመጣ ቅባት ነው። ቅባት ታናሽና ታላቅ የለውም። አንዱ መንፈስ ቅዱስ ነው የሚሰጠው። አያዳላ አያይ ፊት አይቶ ያንተን ኢኮኖሚ ያንተን ባህሪ አይ ኢንፋክት ናን ኢንክሉሲቭ አይደለም። ቅባቶሎች ኦፊስ
የአፖስትል ኦፊስ ቴዎሎጂ ከተማራችሁ ኦፊስ የሚባል ነገር የለም። መጽሐፍ ቅዱስ ላይ ኦፊስ የሚባል የለም። ኦፊስማ ባንክ ቤት አለ፣ ስራ ትሰራለህ። ይሄ ኦፊስ አንተ አድርገህ ብቻህን የምትይዘው ነገር የለም። It's not exclusive። እንዴ እኔ ሞተር ምን አውቃለሁ? ቅባቱን ነው ስራ ላይ ማዋል አለብኝ። ቅባቱም ስራ ላይ የሚያውለው ይወጣል። የማያወጣው ግን በስማም እያለ ነው። ዩኒት ቻንስታት ከተማው ላይ የነበረው ያ ድባብ፣ ያ ፍርሃት፣ ያ ጭንቀት አንድ ቅባት የተገለጠበት ሰው ሲገለጥ ምን ሆነ? ወደዛ ዘውረ። ፍርሃቱ ወዴት ሄደ? አሁን እዚህ ጋር ሌሎቹ ምን ሆኑ? የዳዊት ወንድሞች ሁሉ ዘራፋሉ። የሌለ ጉልበት መጣባቸው። ያ የሌለ ጉልበት በፓስተር ላይ ባይመጣ ኖሮ እዚህ እንኳን አንሰበሰብም። አሜን። ጉልበተኞችን ለማብዛት ነው። የእግዚአብሔር መንግስት ለማብዛት ነው። ሐዋርያቶች ፈሩ፣ ደነገጡ። ጌታቸው ሄደ። ብዙ ሰው ያስጨንቃቸዋል። ተቀመጡልኝ፣ ምንም አታድርጉልኝ፣ የሃይማኖት ጉዳይ አትፈጽሙልኝ፣ እኔ ሄጄ ኃይልን እስክልክ ድረስ ምን አድርጉ? ተቀመጥልኝ። እሱ ተቀምጦ 30 ዓመት ተቀመጡልኝ። ይኸውላችሁ 500 ሰዎች ነው ተቀመጡልኝ ያላቸው። ስንት እንደቀረ ታውቃለህ? ያንቀን የጴንጤቆስጤ ቀን 120 ነገሩ 380 ምን አረጉ? ጠፉ። 120ዎቹ ምን ሆኑ? ተቀመጡ። እግዚአብሔር በትንሽ ቅባት የሚቀበሉ ሰዎች ነው የሚሰራው። ምንም ጎደለ ብያ ላይ ኢትዮጵያ ላይ መንፈሳዊ ጨለማነት አላይ። ምክንያቱም 150 ሚሊዮን ህዝብ አያስፈልግም። አሜን። ኃይሉ በነሱ ላይ ከወረደ በኋላ በዚያም በጴንጤቆስጤ ቀን መንፈስ ቅዱስ በነሱ ላይ ከወረደ በኋላ እዚያ ከተደበቁበት ትንሽ ቤት ረግጠው ወጡ። እሳት ወረደባቸው ነው የሚለው። እንደ ታላቅ እሳት በእያንዳንዳቸው ላይ በምኖቸው ላይ በእያንዳንዳቸው ላይ ታየ። ሁሉም ለራሳቸው የግል እሳት ተቀበሉ። እኔ የግል እሳት አለኝ በሉ። የኔ የራሴ እሳት አለኝ። በከተማው ላይ ትልቅ ለውጥ ሆነ። ሌሎች የሃይማኖት ሰዎች በዚያን ቀን ጴንጤቆስጤን ለማክበር ከብዙ ሀገር ከብዙ አቅጣጫ የመጡ ሰዎች ነበሩ፣ የሃይማኖት ስርዓታቸው ሊፈጽሙ። ነገር ግን የነሱን የሚያስንቅ ነገር ተፈጠረ። ቅባቱ የሌላው ነገር የሚያስንቅ ነገር ያድርግ። በምድር ላይ ብዙ ነገሮች መደረግ ያለባቸው ቤተክርስቲያን ውስጥ ነው። በምድር ላይ ትልቅ እሳት መኖር ያለበት እሳት፣ ትኩሳት መሆን ያለበት እኮ ኃይል መኖር ያለበት እኮ ቤተክርስቲያን ውስጥ ነው። ብዙ ወጣቶች ሳነጋግር ለምንድን ነው ናይት ክለብ የምትሄዱት ስላቸው ደስ ይላል፣ ሙቀት አለ፣ ትንሽ ቀማምሰው ትንሽ ይደንሳል፣ ደስ ይላቸው። ቸርች ሲሄዱ ቁዘማ እየወጣ ለሲጋራ ብሬክ ይወስዳል። የማነው ጥፋት? እሱ እኮ መጥተዋል፣ መፍትሄ ቢያገኝ እሱ እኮ መጥተዋል እኮ ሄደው ከዚህ በላይ ምን ያህል ከነ ምናምኑ መጥተዋል። ኃይሉ መገኘት ያለበት በማን ላይ ነው? ይሄ ሪስፖንሲቢሊቲ ቅባቱ ሪስፖንሲብል የሆኑ ሰዎችን ይፈልጋል። ተጠያቂነት ያላቸው ሰዎችን ይፈልጋል። በቅባቱ ተጠያቂነት ከሌለ እግዚአብሔር ቅባቱን ዌስት ማድረግ አይፈልግም። ማንም ሰው ላይ ቅባቱን ማጥፋት አይፈልግም። ጊዜው፣ ሰዓቱ፣ ስፍራው እግዚአብሔር ያመቻቻል። ነገር ግን ቅባቱን በዚህ መንገድ ተቀበሉ። ምን እንደሚታወቃላችሁ በአንደኛ ዮሐንስ ምዕራፍ 2 ቁጥር 20 ላይ ከሱ የተቀበልነው ቅዱሱ ቅባት በእኛ እስቲላችሁ በእኛ በሉ ውስጥ ይኖራል። በእኛ ነው የሚለው በእኔ ያልተቀበልከው ነገር አለ ወይ? ያልተቀበልከው ነገር አለ ወይ? ጳውሎስ እኛ የገባን ሃሌሉያ ሁላችንም እንቆማለን። ያንተ ቅባት መንፈስ ቅዱስ ቅባት የተቀበላችሁ ሰዎች ስላላችሁ ሁላችሁ
ከዚያ በፊት ግን ይኸውላችሁ አሁን እግዚአብሔር ኃይል ይንቀሳቀሳል። እግዚአብሔር በዚህ ቦታ ላይ በኃይል ይንቀሳቀሳል። ሎክ ወደዚህ እሳት ውስጥ ገባሉ የሚሉ ሰዎችን ቅድሚያ ያሰጣሉ። ቅድሚያ እናንተ ይኸውላችሁ ቅባቱን የተቀበላችሁ ዳግም ስትወለዱ። ሃሌሉያ። ኦኬ ስቴይ ኦኬ 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 ናው ሃሌሉያ። እኔ በዚህ ቅባት ውስጥ በዚህ ፕሬዘንስ ውስጥ መሆን እፈልጋለሁ። ለእግዚአብሔር ይኸውላችሁ ክብር ምንድን ነው? የምድራዊ ክብር እኔ አይቼዋለሁ። እሺ እዚህ በፊታቸው የቆምኩ ሰውዬ 7 ፖስት ትልልቅ ዲግሪዎች ናቸው ያሉኝ። በምንም የምትመጡ ኤቭሪቲንግ በዚህ ምድር ስታንዳርድ የምመኘው ነገር የለም፣ ያልተሳካ የለም። ቅባቱን ግን እፈራለሁ። በሱ ውስጥ መሆን ያስከብራል። ሌላው እንደማይጠቅም ይሆናል። ስለዚህ እኔም ዛሬ በእግዚአብሔር ክብር ከሰው ክብር ወጥቼ ራሴን ከራሴ ጭንቀት ወጥቼ ከሌላ ማንነት ወጥቼ ራሴን ለእግዚአብሔር ዛሬ አስገዝቼ በሱ የሚከስተኝን የቅባት ሽልማት እቀበላለሁ የምትሉ ሰዎች እጃችሁን ወደ ላይ። ጌታን የማታውቁ ሰዎች ዛሬ በዚህ ቅባት ውስጥ ከእግዚአብሔር ጋር ተስማምቼ እነዚህ ቅባት ኳሊፋይ ሆናለሁ የምትሉ እጃችሁ ብድግ አድርጉ። ብድግ ዛሬ መጥቶ ወዲ ብድግ ይኸውላችሁ ምንም የሚያስፈራ ነገር የለም። ሹመት ነው፣ እድሳት ነው። በደንብ ብድግ አድርጉልኝ። ወደ ጣይቁ አሳልፏቸው፣ ወደ ጎን አሳልፏቸው። ይኸውላችሁ እነዚህ ሹመታቸውን እንመለከታለን። እነዚህ ቀድሙና ኦኬ ተገደጋ አውጧቸው። ኦኬ ያው ይሄ ለእናንተ ለምን ከዚህ እንጭ ትሆናላችሁ? ይሄ ህዝብ እኮ አግኝቶ ነው ዝም ያለው። አሁን እጆቻችሁን ያወጣችሁ ወደዚህ ቶሎ ነው። እኔ ፊት ቃል አስገባችኋለሁ። ከዚያ በኋላ የእናንተ ነገር ይሄ ቦታ ሰዓት አገር እስኪታወቅ ድረስ ትዝ ይላችኋል። አይቦታ ኦኬ ነው ወደዚህ እጅ ያወጣችሁ ምንም አትፍሩ። ከማን ኤኒባዲ እጅ ያወጣችሁ ብዙ እጆች አይቻለሁ። ውጡ ከማን ኑ ወደዚህ ውጡ። አንድ ሰው ምትሆና እኔ ጌታ ስቀበል አንድ ሰው ነበር፣ ግን በእናንተ ውስጥ እግዚአብሔር 1000 ሰው ያያል። ዶንት ሚስ ኦኬ። እኔ መድኃኔ ሹር አይደለሁ። ዛሬ በዚህ አዲስ አኖይንቲንግ ውስጥ ራሴን ማግኘት እፈልጋለሁ የምትሉ ሰዎች ደግሞ ቶሎ ኑ። ሌሎቻችሁ ደግሞ በቅባት ውስጥ ራሴን አድሳለሁ የምትሉ ቶሎ እድል እሰጣቸዋለሁ። ቶሎ ዛሬ አያም ሆነ ጎ ፋየሪ ከነገሬን ድንጋይን ከሰበጋው ከምኑ አውጣለሁ ሆና ቢያሻል ብቹጠራ የምትሉ ተኳሽ አነጣጣሪ ሆና የምትሉ ቶሎ አሜን። ሌሎቻችሁ አላችሁ ብራዘር ጌታ ትፈልጋለህ። አያለሁ በጣም ትወደዋለህ። ጌታ ከጭንቀት ነፃ ያወጣል። በቃ ዲካ ሁሉ አንተ በቃ ወደፊት የማታያቸው ነገሮች አሉ። ዛሬ ግን እግዚአብሔር አይኖችን ከፈተ። በቃ አንተና እግዚአብሔር ብዙ የወዳጅነት ጊዜ ይኖራቸው። እጅግ ከፍ አድርጎ ወደላይ እግዚአብሔር ወይ በል ዛሬ እኔ ራሴን ሙሉነት ምንትናይ እኔነቴን ላንተ አስረክባለሁ። ሶልድ አውት በቃ ጨርሻለሁ። የራሴን ጉዳይ ሽጬ ጨርሻለሁ። ተቀማጭም ቀሪም የለኝም። ሁለንተናዬን ላንተ ሰጥቻለሁ። እባክህ ኃጢአቴን ይቅር በለኝ። ከዛሬ ጀምሮ በክርስቶስ ደም አንጻኝ። ማንኛውም ክስ፣ የውድቀት ክስ ሁሉ ከኔ ላይ አንሳ። ስለተቀበልከኝ አመሰግናለሁ በጌታ በኢየሱስ ነው። ይሄን በልብን ያልከው ነው አይደል? ሃሌሉያ ማይቲ ኔም ኦፍ ጂሰስ። በሕይወቱ ላይ የተሰበሰባቸው ማንኛውም አይነት ጨለማ ጉልበት፣ ኢምፖሲቢሊቲስ፣ ባድ ላክስ፣ ሊሚቴሽኖች ሁሉ በጌታ በኢየሱስ ከእሱ ላይ አሁን ተነቅለው ይነሳ። ናዝሬቱ በጌታ በኢየሱስ በቅዱስ መንፈስ ተሞላ። ተቀበለው መንፈሱ ረስ የስ እንደ ማይቲ ኔም ኦፍ ጂሰስ። ቀጥል በሉ ሁላችሁም ወደ ጸሎት እንገባለን። ከባድ የሆነ ነገር እግዚአብሔር ያሳየኛል። ዘግታችሁ ያስቀመጣችሁት ፋይል፣ ተስፋ የቆረጣችሁበት፣ ስለ ጉዳዩ ስታስብ እንቆቅልሽ የሆነባችሁ፣ በቃ ይሄ ነገር ተፈቶ አልቋል ሞክሬያለሁ
3 ጊዜ ዲፖርት የተደረግሽ ሴት አያለሁ። ከሌላ ሀገር 3 ጊዜ የተላክሽ 3 ጊዜ ከሌላ ሀገር የተላክሽ 3 ጊዜ ሞክረሻል። እግዚአብሔር ይሄ ምድር ያለመልምልሻል። This is where you belong። እግዚአብሔር ከሌለበት አሜሪካ ከምትኖሪ እግዚአብሔር ያለበት ሶማሊያ ብትኖሪ ይሻላል። ከባባዶቹ ነገሮች እዩዋቸው። ምንድነው ጠላት በእናንተ ላይ ሊመታ የሚፈልገው? እየደጋገመ ይሄን ጉዳይ አምጣልኝ፣ ይሄንን አምጡልኝ እያለ ይሄን ታላቅ የሆነውን ሰው ልግደል እያለ ይኸውላችሁ፣ ጎልያድ ዳዊትን ነበር እየጠየቀ ያለው። ዳዊትን ላኩልኝ ልግደለው፣ የአገሪቱን ተስፋ የነገውን ንጉሥ ልግደለው እያለ ነው። ምንድነው ዛሬ ሰይጣን ሊገልብህ የፈለገው? ትዳርህን ነው? ቤትህን ነው? ልጅህን ነው? ስራህን ነው? መንፈሳዊ ህይወትህን ነው? ጸሎት ህይወትህን ነው? ምንድነው ዛሬ ጠጠርን እንድታነሳበት ያስፈልጋል? እናንተ ናችሁ የምታውቁት። ትልልቅ ከህይወታችሁ ሊወሰድ ሲግኒፊካንት ህይወታችሁን ሊጎዳ የሆድ በሽታን ጌታ ሲፈውስ አያለሁ። ሆድ በሽታ በቃ ይነፋል። ብዙ ጊዜ አየር ይሞላል። አየር ያ ሆድ እንዲህ ሲለቀቅ አያለሁ። የት ነው ያለው? ሆድ ሲለቀቅ አያለሁ። በጣም በቃ ይሄ ጋዝ ይሞላል። ጋዝ በጣም ስለሚሞላ አሲድ ነው በቃ እዚህ ድረስ ይመጣል። የሆድ በሽታ ማንኛውም የሆድ በሽታ ያለባቸው እጆቻችሁን ሆዳችሁ ላይ ጫኑ። ማንኛውም የሆድ ኢንፌክሽን በጂ ትራክት ውስጥ ያላችሁ ማንኛውም አይነት ኢንፌክሽን፣ በአፐር ሎወር ዳይጀስቲቭ ሲስተም ውስጥ ያላችሁ ማንኛውም አይነት ኢንፌክሽን በጌታ በኢየሱስ ክርስቶስ ስም ገስጻለሁ። የሆድ በሽታ በጌታ በኢየሱስ ክርስቶስ ስም ዲስኦርደሮች አያለው። የጋስትሪክ ዲስኦርደሮች ብዙ አሲድ ሪፍሌክስ ይኸውላችሁ፣ አሲድ ሪፍሌክሶች ሁዳ ማንኛውም አይነት የበሽታ ኃይል በሆድ ላይ የተቀመጠ የበሽታ ኃይል በሆድ ላይ የተቀመጠ አጋንንት በናዝሬቱ በጌታ በኢየሱስ ክርስቶስ በተቀባው በጌታ በኢየሱስ ክርስቶስ እንመታሃለን። ዳዊት ቅባቱን አነጣጥሮ ማንን እንደሚመታ ያውቅ ነበር። በሎሆን እያንዳንዳችሁ ቦታችሁ ላይ ይህን ቅባት ጥሩ። አሁን ዝም አትበሉ። በሎ ይህን ቅባት ጥሩ። በምናችሁ ላይ ጥሩ። ኦፖርቹኒቲያችሁ ላይ ጥሩ። የተያዛችሁበት ነገር ላይ ጥሩ። አሁን ቅባቱ ጥሩ። አንተ አክት ካላደረግ ሌላ ሰው አያደርግልህም። አንተ ካልመታኸው ሌላ ሰው አይመታም። ይሄ የሌላ ሰው ጥያቄ አይሆንም። የሌላ ሰው የቤት ስራ ሊሆን አይችልም። ማንኛውንም አይነት መዛባት ያለበት ቦታ ጀርባ ህመም፣ በስኳር ጋር የተገናኘ የእግር ማቃጠልን አያለው። ከስኳር ጋር የተገናኘ የእግር ማቃጠል ስኳርን እንደመስሳለን። በጌታ በኢየሱስ ስም ሆሜኦስቴሲሱን እናስተካክላለን። እንዲስተካከል አዛለሁ። የበሽታ ውዝራዮችን እንመታለን።